ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ይሄም አዲስ ነገር ምንድነው? በካናዳ ማኮል ማክቤን የሚባል ስኮላርሺፕ ወጥቷል። እንግዲህ ይህም ስኮላርሺፕ እጅግ በጣም ቀላል ለሞላል ቀላል ነው። ስለዚህ ሁላችሁም ኢትዮጵያን ጨምሮ ሙሉ አፍሪካ የተጋበዘበት የስኮላርሺፕ አይነት ነው። ስለዚህ ሁላችሁም በየትምህርት ደረጃ በትምህርት ላይ ያለም ይሆናል ተመርቆ ከ5 ዓመት በፊት ኤሊጂቢሊቲውን ወደታች ወርደን እናያለን። ይህ ከላይ ያለው ኢንተርፌሱ ነው። እንግዲህ እዚህ ጋር እንደምትመለከቱት ኮል ማክቢን scholars.org/apply ብላችሁ ነው የምትገቡት። እንግዲህ ይሄ የነሱ ኢንተርፌሱ ነው፣ ትክክለኛ ዌብሳይታቸው። ስለዚህ ይሄ ስኮላርሺፕ በጣም ቀላል ነው። ፕሮግራም አለ። ፕሮግራሙን እዚህ ጋር ቼክ ማድረግ እንችላለን ማለት ነው። ፕሮግራማቸውን ቼክ ማድረግ እንችላለን። እዚህ ጋር ኤሊጂብል ዲግሪዎችን መጀመሪያ እስኪነን ምን እንደሚያስፈልግ መጀመሪያ ቼክ እናደርግና ከዛ በኋላ እስቲ እዚህ ጋር ስኮላርሺፕ ከቨር የሚያደርገውን ነገር መጀመሪያ ማክቤን ስኮላርሺፕ ፐርሲው ፈንድ ማስተር ዲግሪ ነው። ሰከንድ ኢንትሪ ፕሮፌሽናል አንደርግራጁዌት ፕሮግራም አት ማክጂል ዩኒቨርሲቲ ዊል ፓርቲሲፔቲንግ ኢን ዲሲፕሊናሪ ሊደርሺፕ ካሪኩለም ይላል። ዘ ስኮላርሺፕ ከቨር የሚያደርገው ስኮላርሺፑ ምን ከቨር ያደርጋል የሚለውን በመጀመሪያ እንመልከት። ቱሽን ኤንድ ፊ for the full normal duration of master's in professional program, a living stipend $2,300 per month during the academic term. ይሄ ማለት እንግዲህ በየወሩ $2,300 የሚሰጣችሁ ይሆናል ማለት ነው። ይሄንን ስኮላርሺፕ አሸንፎ ወደ ካናዳ መሄድ የሚችል ሰው ይሄን ያህል ብር በየወሩ ማግኘት ይችላል ማለት ነው። one time relocation grant moving to Montreal፣ አንድ ጊዜ ሪሎኬት ማድረግ ትችላላችሁ ወደ ሞንትሪያል ማለት ነው። beginner to advanced French language course offered through McGill። እንግዲህ ከጅማሪ እስከ አድቫንስ ደረጃ የፍሬንች ላንጉጅ ኮርስ የሚሰጥ ይሆናል ማለት ነው በዚህ ዩኒቨርሲቲ። እንግዲህ ስኮላርሺፕ ነው pursuing academic term duration this summer ይላል። እንግዲህ ሰመር ነው የሚጀምረው ወይም ደግሞ ፎል ይሉታል። ሰመር ላይ ፎል ምናምን ነገር ይሉታል በእነሱ እና ይሄን ያህል ቤኔፊት አለው ማለት ነው። ይሄን ስኮላርሺፕ አሸንፎ መሄድ የሚችል ሰው ማለት ነው። እና ሞላሉን በጣም ቀላል ነው። travel another part of Quebec or Canada። ያው ኪውቤክ ማለት ከካናዳ ውስጥ ካሉ አንድ ፕሮቪንስ ነች ማለት ነው። ልክ አሜሪካ ላይ ስቴት እንደምንለው ያው ካናዳ ውስጥ ደግሞ ፕሮቪንስ ነው የሚባለው። እንግዲህ ያው travel another parts of ኪውቤክ ውስጥ ወደ ሌላ ቦታ ምናምን ነገር ትራቨል ታረጋላችሁ። ቤዝድ እንግዲህ ኪውቤክ ሲቲ፣ ዊምፔንግ ኤንድ ቫንኩቨር የሚባሉት እንግዲህ እነዚህን ሙቭ እያደረጋችሁ ታያላችሁ ማለት ነው። ኤሊጂብል ዲግሪ ይላል። you can apply for the McBain scholarship in 2026 if you are planning to apply for summer or for 2027 admission for master or second entry professional undergraduate program at McGill University. The program must consist 45 credit ነው consist የሚያደርገው and takes place primarily McGill downtown or McDonald campus ወይም ደግሞ ዳውንታውን ወይም ደግሞ የሞንትሪል ዳውንታውን ላይ ያለ ዩኒቨርሲቲ ላይ ነው አቴንድ የምታደርጉት ማለት ነው። የመጀመሪያውን ኮርስ ማለት ነው። ይሄው እንግዲህ ከ150 በላይ ፊልዶች እዚህ ላይ ተጠቅሰዋል ማለት ነው። እንዲሁ ለእንትኑ ይሄ ከፊት ለፊት ያሉት እነዚህኛዎቹ study across the following degree type: MA Art, Architecture, Technology and Learning, Business Administration, Education, Engineering, Information Study, Management and so on የመሳሰሉትን እዚህ ላይ እንግዲህ አካቷል። ወደ ውስጥ ስገቡ ደግሞ የተለያየ አይነት እስከ ከ1 እስከ 5 የእናንተ ፍላጎት ዲፔንድ ሆኖ ከ1 እስከ 5 የኮርስ አይነት ነው የሚያስመርጣችሁ ማለት ነው። ስለዚህ ውስጥ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ይሄ ነው ዩኒቨርሲቲው ኢንተርፌሱ፣ ይሄን ይመስላል ማለት ነው። እሺ ከዛ እያልን ወደታችን እንወርዳለን። ይሄ ዩኒቨርሲቲው ኢንተርፌስ ይሄን ይመስላል።
ከዛ በተረፈ ደግሞ እስቲ ካናዲያን አፕሊካንትም ኤሊጂብል ናቸው ማለት ነው ለዚህ አፕ ስኮላርሺፕ። ሶ ኢንተርናሽናል እኛ ኢንተርናሽናል ነው ቼክ የምናደርገው። ኢንተርናሽናል አፕሊካንቶች ምን ነገር ያስፈልጋል የሚለው ኤኒ አዘር ሲቲዘንሺፕ ኦር ናሽናሊቲ የማንኛውም ሀገር ዜጋ የሆነ ይህንን ስኮላርሺፕ አፕላይ ማድረግም ይችላል ማለት ነው። 10 ማኮል ማክቢን ስኮላርሺፕ ቴነብል አት ማክጂል ይላል 25 ፋይናል አዋርድ እንግዲህ መጨረሻ ላይ $20,000 በእነሱ ፐር year for up to 2 years ቴነብል አት ማክጂል ይላል። እንግዲህ 50 ሪጂናል አዋርድ $10,000 ማለው አዋርድ ማለት ነው። እና ይሄን ይመስላል እንግዲህ ኤሊጂብል ዲግሪዎችን ደግሞ እዚህ ጋር ኤኒ ፊልድ በምንም ተመረቃችሁ እንግዲህ ሪሌትድ ከዚህ ውስጥ ብዙ ከ150 በላይ ኮርሶች ስላሉ አፕላይ ማድረግ ትችላላችሁ ማለት ነው። እጅግ በጣም ደስ የሚል በዛ ላይ ደግሞ አንድ በጣም ደስ የሚለው ነገር ምንድነው ይሄ ፕሮፊሻንሲ የእንግሊዘኛ ፕሮፊሻንሲ የሚባለው ነገር አልተጠየቀም እዚህ ላይ። ሌላ ጊዜ አይኤልቲኤስ ወይም ደግሞ ዶሊንጎ ኦር ሰምቲንግ ላይክ እንደ ቶፍል የመሳሰሉ የእንግሊዘኛ ፕሮፊሻንሲዎችን ይጠይቃሉ። እዚህ ላይ ግን ምንም ነገር እስካሁን ድረስ አላየውም ማለት ነው። እስቲ አፕሊኬሽን ላይ ደግሞ መተን ሃው ቱ አፕላይ የሚለውን ቼክ እናደርጋለን። እንዴት አፕላይ ማድረግ እንችላለን? ይኸው በቃ ሃው ቱ አፕላይ ስትሉ እዚህ ጋር ቀጥታ ወስዶ አፕላይ የሚለው ላይ ነው የሚያስገባችሁ። በጣም ቀላል ነው። ከዛ በኋላ እዚህ ጋር አፕሊኬሽን ኦቨርቪው አለ። ይሄ ፕሮሰሱ ነው እንግዲህ አካሄዱ ነው። ይሄው እዚህ ጋር ቼክ ዩር ዴድላይን ይላል። አንሰር ቱ ኩዌሽን ቢሎ ቱ ኮንፊርም ዩር አፕሊኬሽን ዴድላይን ፎር 2027 አድሚሽን ዱ ዩ ሃቭ ኤ ካናዳን ሲቲዘንሺፕ ኦር ፐርማነንት ሬሲደንሲ ኦር ሪፊውጂ ስታተስ። እንግዲህ እኛ ገና ከዚህ ስለምንሄድ ምንም አይነት ሲቲዘንሺፕ የለንም፣ ምንም አይነት ሬሲደንሲ ስታተስ ላይ አይደለንም፣ ሪፊውጂም አይደለንም። ስለዚህ ኖ ነው የምንለው ማለት ነው። ከዛ ዌር ዩር ከረንት ኦር ሞስት ሪሰንት ዩኒቨርሲቲ ሎኬትድ። እንግዲህ እዚህ ውስጥ የተማራችሁበትን የዩኒቨርሲቲ አይነት ኤኒ አሁን እዚህ ጋር ካናዳም አይደለም የተማርነው ኢትዮጵያ ውስጥም ነው ያለ ነው። ማንኛውም ሰው ከካናዳም ኤሊጂብል ነው። ከዩናይትድ ስቴትስም ያለ ሰው አፕላይ አድርጎ ወደ ማስተርስ ዲግሪ እዛው መማር ይችላል። ግን ኤኒ አዘር ካንትሪ ነው የሚለው። ኤኒ አዘር ካንትሪ ነው እኛ የምንመርጠው ማለት ነው። ለእይታነት ነው እያሳየኋቸው ያለሁት። ኢንተርናሽናል አፕሊካንት ነን። ያው ኤኒ አዘር ካንትሪ ካለ ኢንተርናሽናል አፕሊካንት ነው እዚህ ጋር የሚያሳየን። ስለዚህ ምንድነው የምናደርገው? ይሄው አውገስት 19 2026 at 4 PM ኢስተርን ታይም ነው እንግዲህ ዴድላይኑ ማለት ነው። ስለዚህ ይሄንን ስኮላርሺፕ አፕላይ አድርጉ ማለት ነው። በጣም ቀላል። እስቲ ኤሊጂቢሊቲ ክራይቴሪያውን እስቲ ስለሚያጠፋብኝ እንግዲህ ተመልሻለሁ። ያው አፕላይ የሚለውን ነው ሰርች የምናደርገው። በመጀመሪያ ልክ እንደዚህ ስንገባ ይሄንን ነው የመጀመሪያ ኢንተርፌስ የሚያመጣልን። ማኮል ማክቤን ስኮላርሺፕ አፕሊኬሽን ይላል። እንግዲህ እዚህ ጋር አዲስ ነን። ለዚህ ፕሮግራም አዲስ ስለሆን ከዚህ በፊት አካውንት ከፍተን ስለሌለን ቀጥታ ምንድነው የምናደርገው? ሎጊን አይደለም የምንለው ክሬት አን አካውንት በጎን የተጻፈው ፈረንሳይኛ ይመስለኛል። ክሬት አን አካውንት ብለን ነው የምንገባው። ክሬት እናደርጋለን። ክሬት ካደረግን በኋላ ነው ቀጥታ ወደ ምን የምንገባው? ወደ አፕሊኬሽኑ የምንገባው ማለት ነው። ለዛሬ ይሄን ያህል ካሳየኋችሁ ይበቃል። እንግዲህ ኤሊጂቢሊቲ ክራይቴሪያውም እጅግ በጣም ምንም ያን ያህል ቀላል ነው። እንግዲህ በሶስት አይነት መንገድ ነው ያስቀመጡት። ስለዚህ ኤሊጂብል ክራይቴሪያውን እንደምታልፉ 100% እርግጠኛ ነኝ። እጅግ በጣም ቀላል ነው። እነዚህ የአካሄዶቹ ናቸው ማለት ነው። አካሄዶቹ ናቸው። እዚህ ጋር አካዳሚክ ፐርሰናል ኢንፎርሜሽን ታስገባላችሁ። አካዳሚክ ኤንድ ኬሪየር ኢንተረስት አለ፣ አክቲቪቲ አለ፣ ሪፈረንስ። ኢንዶርስመንት ላይ ስንመጣ ኢንዶርስመንት ማለት ለምሳሌ ትምህርት ቤት ከዚህ በፊት ስትማሩበት የነበረበት ዩኒቨርሲቲ ላይ ተመርቃችሁም የወጣችሁ ከመመረቃችሁም በፊት የነበራችሁ ወይም በስራ ዓለም ላይ ያላችሁ ሰዎች የተማራችሁበት ዩኒቨርሲቲ ላይ ሁለት ሰዎችን ሪኮመንድ ታደርጋላችሁ። እዚሁ ኦንላይን ላይ ነው እንግዲህ ኢንዶርስ የሚደረገው ማለት ነው። ከዛ በኋላ ይሄንን ለዩኒቨርሲቲ ላይ ላለ አንድ መምህር ትልኩለታላችሁ በኢሜይሉ ማለት ነው።
ልክ ስልኩለት እሱ ይሄን ወረቀት ያይና ይሄ የኔ ተማሪ ነበረ ከሌ የሚባል እንደዚህ ምናምን ብሎ ጽፎ እናንተም ወረቀቱን አታዩትም፣ ወደ እነሱ ነው ቀጥታ የሚሄደው ማለት ነው። ስለዚህ ኢንዶርስመንት ግዴታ ነው ማለት ነው። ያ ነው ኢንዶርስመንት። ያው ሪዝም አንድ ፔጅ የሆነ ፒዲኤፍ ፋይል የሆነ ትሰራላችሁ። ተማሪ የሚሆናችሁ እንግዲህ በስራ ዓለም ላይ ያላችሁ ከተመረቃችሁ 5 ዓመት በላይ አይሆናችሁ። እድሜ ደግሞ እስከ 30 ዓመት ነው እንግዲህ ሊሚት ያስቀመጠው ይመስለኛል። እስከ 30 ዓመት ያሉ ሰዎች አፕላይ ማድረግ ይችላሉ ማለት ነው። ስለዚህ ይሄንን የካናዳ በጣም ትልቅ እድል ነው፣ በጣም ቀላል ነው። ስለዚህ ሁላችሁም እንድትሞሉ እንድታበረታታችኋለሁ። እንግዲህ እኔም ጀምሬዋለሁ ኦልሬዲ።